ውዶች እና ዶሮውን ከተነጠፍኩ በኋላ ከለያየሁኝ በኋላ ቆሻሻው ምናምን አስወጥቼ ማጠብ ነው ማለት ነው ያለብኝ እና መጀመሪያ የሚጸዳ ምናምን ነገር ካላት አሁን እኔ ችግሩ ቢላውን እየፈራሁኝ አቶ ጋሼ አይወድም ይባላልና ምንም በዚህ መልክ ዶሮአችንን እያጣጣምን እንገኛለን። ደገምገም አድርገን እኛ እናጥባለን ማለት ነው። ስንሰራ እንገናኛለን። ሽንኩርት አብረን እንከትፋለን። ዛሬ አብራችሁኝ ሆኖ ዶሮ ለነገሩ መስራት ከባድ ነው። ከሁሉም በላይ ንጽህና ነው የሚቀደመውና መጀመሪያ የሚቀደመው ያው ንጽህና ስለሆነ ጭራሽ አበሻ ዶሮ ታጥቦ አይጸዳም ይባላል እና ማንኛውም አይሲ ቆዳ ምላሽ ወላሂ እንደምታውስ እንቁላል ይሄው እንቁላሏ ማለት ነው። ዛሬ ትጥል ነበረ፣ ትናንትና አልጣለችም፣ አሁን ለጥላለች። ይሄ እንደምታዩት ገና እያደገ ላይ ያለ እንቁላል ነው። እንሽሽ የጉድ እንቁላል አላት። እንደምታዩት ይሄ ሁሉ እንቁላል ነው ማለት ነው። ይሄ አሁን እንግዲህ ልጥለው የነበረው እንቁላል ተዘጋጀ ነውና ያው ፈረንጁ ዶሮ አልወደዳትም። የሀበሻዋን ዶሮ ሊገልብኝ ሆነ። በቃ አንገቷን ዝልዝል አድርጎ ሱብሃንአላህ። እኔ በጣም ነው የገረመኝ ማለት ነው። ለዚህ ቀና በቃት ማለት ነው። ለዚህ ቀና በቃት ልበል እንጂ እና ለኩል ያለን